ጤና ይስጥልን ውድ ደንበኞቻችን፣ ይህ ማሽን ነው። እዚህ ጋር የምታዩት ማሽን የአረቄ ማውጫ ማሽን ሲሆን ይህ የምታዩት የድፍድፍ ታንከር ሲሆን የድፍድፍ ታንከሩ 350 ሊትር የሚያዝ አቅም አለው። ምንም አይነት አየርና ምንም አይነት እንፋሎት እንዳይወጣ ተደርጎ ነው የተሰራው። ባለድርብ ላሜራ ሲሆን ከስር የእሳት ማንደጃ አለው። ላሜራው በውስጥ በኩል እሳቱን ያሳልፍና ሙሉ ታንከሩ እንዲሞቅ አድርጎ ሙሉ ድፍድፉ እንዲፈላ ያደርጋል። እዚህ ጋር የምታዩት ክፍተት አለ። እዚህ ጋር የምታዩት ክፍተት ላይ ውሃ ይሞላበታል። ስለዚህ ምንም አይነት እንፋሎት አይወጣም። ባለ ሁለት ነው። በሁለት ቱቦ አረቄ ማውጣት ይችላል። እዛ ጋር የምታዩት ደግሞ ማቀዝቀዣው ሲሆን 2000 ሊትር የሚያዝ አቅም አለው። በቀጥታ እዚህ የሚወጣው እንፋሎት በቱቦ በኩል በሁለት ቱቦ በኩል አልፎ አረቄ ሆኖ ይወጣልናል ማለት ነው። ስለዚህ በዚህ ማሽን በቀን እስከ 250 ሊትር አረቄ ማውጣት ይቻላል። በማገዶ ነው የሚሰራው። በጣም በቀላሉ ማንኛውም ሰው ወይም ደግሞ በባህላዊ መንገድ ከሚመረተው ብዙም ለየት ያለ አይደለም። በባህላዊ መንገድ የሚያመርቱ እናቶቻችን ከሚያመርቱት ለየት የሚለው የመጠን ነው እንጂ ሌላ ምንም ልዩነት የለውም። ተረፈ ምርቱ ጠቃሚ ነው። ተረፈ ምርቱ ለተለያዩ ወይም ደግሞ ለከብት ማድለቢያ የሚሆን እሱ ራሱን የቻለ ገቢ ነው ማለት ነው። በዚህ ማሽን አረቄ ማውጣት ይቻላል። በትዕዛዝ ነው የምንሰራው። ለበለጠ መረጃ ከስር በሚገኘው ስልክ ቁጥራችን ደውለው መረጃ መጠየቅ ይችላሉ። ለምሳሌ ይሄኛው ማቀዝቀዣ ነው። በትዕዛዝ ነው የምንሰራው። ይምጡና ወርክሾፓችንን መጎብኘት ይችላሉ። እናመሰግናለን።